እንዴት ናችሁ? እንዴት ቆያችሁ? እኔ አለሁ እግዚአብሔር ይመስገን። እናንተ እንዴት ናችሁ? አለሁ እኔ ፈጣሪ ይመስገን። ዛሬ ግን ከፎቅ ወደ ታች ወርጄ በኩሽና ላይ ዛሬ ምን ይወያዩ ይሆናል። ዛሬ ግን ኩሽና የመጣሁበት ምክንያት ላይ ታች ፎቅ ታች እያልኩ ነው ቪዲዮ የምቀርጽላችሁ። ያው ፎቁንም አሳይቻችኋለሁ። ማንም የሚያየው ነገር የለም። አላውቅም። ያው አዲስ ነው ይሁን ሰው ቼክ አፕ ማድረግ ሶሪ አዝናለሁ። ከልቤ አላዝንም። ታውቃላችሁ እኔ አለሁ እግዚአብሔር። በዚህ አጋጣሚ ውዶች ጣፋጮች አባቶች እናቶች ይሄን ቪዲዮ ከደረሳችሁ ለአረፋ በዓል እንኳን አደረሰን። አገራችን ሰላም የፍቅር ስኬታማ አድርግልን። እኛንም እዚህ ሰው አረብ ሀገር ላይ የምንሰቃየው እህቶቼ፣ ስደት እህቶቼ፣ ወንድሞቼ ሀገራችን ላይ ከቤተሰቦቻችን ላይ ምናፍቁን ማለት ነው። ምናፍቁን እኔ አሁን በዓል ሲመጣ ይከፋኛል። ለምን እንደሚከፋ ለመብላት ለመጠጣት ነው። ከእነሱ ጋር መሳቅ መጫወት ነው ምናፍቀን። ብዙ ሰው ለመብላት ይመስላል። መብላት ማዚም ሞልቷል እኮ ያረብ ሮዝም ቢሆን መብላት ነው እንዴ ይሞታል እንዴ። ስለዚህ ሁላችሁም እንኳን በሰላም አደረሳችሁ ለአረፋ በዓል። በሰላም የሚቀጥሉ ዓመት በሰላም በጤና ያደርሳችሁ። በተለይ ስደት አላችሁ ወንድም እህቶቼ እንኳን አደረሳችሁ። አባቶቼም እናቶቼም እህቶቼም ሁላችሁም ለአረፋ በዓል በሰላም በጤና እንኳን አደረሳችሁ እላችኋለሁ። በዚህ አጋጣሚ አንደኛው በዛ ነው የገባው። ያው አረፋ ሲመጣ መስቀል ሲመጣ በአገራችን ላይ ደስ ይላል። ባይበላ ባይጠጣ ውበቱ በጣም ደስ በተለይ እኛ ሀገር ሰው እኛ ሀገር ላይ በጣም ነው ደስ የሚለው። ግን ይናፍቀናል። እዛ ሀገራችን ላይ ገብተን እስከ ሀገራችን ላይ ገብተን የምናከብረው ደስተኛ ሆነን እግዚአብሔር አምላክ የምናመሰግነው እግዚአብሔር አምላክ እርዳን። ያ ሁሉ ጊዜ ዱዓ አበዛለሁ፣ ምርቃት አበዛለሁ አውቃለሁ። በዚህ እኔ ምርቃት በጣም የምወደው ያው በምርቃት ስላደኩ ነው። እንደዛ ነው እና ሁላችንም እንኳን አደረሳችሁ ብያለሁ። እኛንም በሰላም ሀገራችን ላብቃን። ሁሉ ጊዜ ምኞቴ ይሄ ነው፣ ሀገራችን ላብቃን። በውጭ መሰሩ ወንድሞቼ እግዚአብሔር አምላክ እናንተ ጋር ይሁን። እህቶቻችሁም እግዚአብሔር አምላክ ሊያቀጠቅጠው ከላይ ያወርድላችሁ። ሁላችሁም ውጭ ላይ የሚሰሩ በጣም ከባድ ነው። ውጭ ላይ ባለፈው ቪዲዮ ቀርጫለሁ፣ ግን ያው ሙቀት ስለነበረ እኔ የምላችሁ ለምንድን ነው ቆይ ሼር ኮፒሊንግ ሰብስክራይብ ማታደርጉ? ኧረ አድርጉት። አይደለም አድርጉ። እንዴት ላይ ባደርግ እናንተ ይከብዳችኋል። ዛሬ እንደው ሙቀቱ እዚህ ሀገር ሙቀት ሲል የለም ሙቀት ነው። በጣም ይሞቃል። እንደው ኢማራት ውስጥ ደስ ይላል፣ ግን ሀገራቱ ደስ ይላል ሙቀቱ ባይጨምር። የኛ እኮ ሙቀት መጨመር የኛ ከበደ ወፍርናታችን ግን ይቀንሳል ወይ ይጨምራል? ሙቀት ይጨምራል ይባላል። ለምን? ውሃ ብዙ ስለምንጠጣ ውሃ ጥሩ ነው እና ስለዚህ ዛሬ የመጣው የአረፋ በዓል እንትን ብዬ ነው። ዛሬ ኩሽና ላይ ነኝ ያለው። ምግብ እየሰራው ነው። ምግብ አልሸተታችሁ? ያው የአረብ ምግብ ነው። ሩዝ ሁሉ ጊዜ ሩዝ ነው የሚባለው። ሩዝ ይላሉ። ሩዝ እኛ ጋር እንጀራ እንደምንባለው እዚያ ጋር ሩዝ ነው። እና ስለዚህ ዛሬ ኩሽና ላሳያችሁ የመጣው እንግዲህ ኩሽና እኔም እኮ መዳም ቅመም ነኝ። አዎ እንደዛ ነኝ፣ መዳም ቅመም ነኝ። እንግዲህ አረፋውን ደርሷል። ይሄ ደግሞ አረፋ ተከትሎ የኛ ማን ጊዜ ደርሷል። ስለዚህ ብዙ ጥፋት እናጥፋ። ለምን ደግሞ ሲደርስ እንደዚህ እንቀርፈቀታለን በስራ መዳም የስ እያለ ነው የምንንቀሳቀሰው። ለምን እንትን ስለሆነ ማለት ነው። ደሞዝ ቀን ስለሆነ ይቶቻል። እኔ እንደዛ ነኝ። ደሞዝ ሲደርስ ማስሚያ ነው። አላወራም፣ ስልክም አላበዛም። እንደዛ ነው። ማን ይዤ ስለመጣሁ አንገቴን ደፍቼ ብሰራ ይሻለኛል ብዬ ምንም አልገባም። ዛሬ ራሱ የአረፋ እንኳን አደረሳችሁ ልላችሁ። አሁን እኮ ስራ ቤት ነው የሚያደርጋችሁ ይቶቼ። እዚህ አሁን ስራ ይበዛል። አሁን በጣም ስራ ይበዛል። ይመጣሉ። ያን ሩዝ ነው ያን ምግብ ነው ዘርባዛው ይሰበሰባል። እንግዲህ እግዚአብሔር አምላክ እርዳችሁ ይላችኋል። ይቶቼ እርዳችሁ። እኔ ሌላ ምንም አይደለም። መዳን ለመርዳችሁ ጸሎቴ ይሄ ነው፣ ምኞቴ ይሄ ነው። ሙስሊም እንግዲህ በዓል ሲመጣ አረፋ ታውቃላችሁ። እዚህ ሀገር ግን አረፋ አከብራለሁ እኮ እኛ ሀገር ድንቅስ በዚህ እንኳን አደረሳችሁ እያልን የምንቀር እዚህ ሀገር የለም። ቤት ውስጥ ሚሰራ ራሱ እንኳን አደረሳችሁ ማለት አቁ ያውቃሉ። ቤቶች ያውቃሉ አቁ። እኔ አሁን በሃይማኖቴ ኦርቶዶክስ ነኝ። አንድ ቀን መዳም እንኳን አደረሰሽ ምናምን ብላ አታውቅም። ይኸው እዚህ ሀገር ሽበት እያወጣሁ ነው፣ ግን እንደዛ ብላ አታውቅም። ለምንድን ነው የማይሉ አፋቸው ይዛችኋል። እኔ ግራ ይገባኝ። ለእናንተ ይላችኋል ይላሉ። አባት ሲመጣ እንኳን አደረሰሽ ሸጋሊቷ ድረስ ለምን ይባላል? አይባልም። በቃ የሚባል መስሎኝ ነበረ። አይባልም። ስለዚህ እነሱ በዓል የለም ይለብሳሉ፣ ወርቅ ለባብሰው ይሁን ይላሉ። ያው እድን ተነሸ እና ይሁን ይላል። እኛ ግን ይሄ ኩርሙት ብለን እነሱ ግን ፈታ ዘና ይላሉ። አንዳንድ ቤት አሉ ደጎች አሉ የሚመሰሉ ሄዋው ጥሩዎች አሉ እነሱ አሉ። ግን ችግሩ ምንድን ነው? እነሱ ግን ጥሩ ናቸው። ያንቺ የሚፈልግ ያመጣሉ። ኢድ ሙባረክ እያሉ ወርቅ ነሽ፣ ምን ነሽ፣ አንገት ወርቅ ነሽ፣ እጅ ወርቅ ነሽ ያመጣሉ። እነዚህ እንደዛ የሚያመጡ እግዚአብሔር ያወጣባችሁ ይተካችሁ። አዎ እንደዛ ነው። ርቃትን ጥሩ ነው። አንዳንዴ ሁሉ ጊዜ እንትን ማለት ጥሩ አይደለም። እንደዛ የሚሰጠው እግዚአብሔር አብዝቶ ይስጣችሁ። ማይሰጡ እግዚአብሔር አምላክ እጃችሁ ፈታ አድርግላችሁ። አሜን። እና ዛሬ እንደዛ የሚመጣላችሁ ልጆቼ ውድ ቤተሰቦቼ ከወደዳችሁ ጋር እያደረጋችሁ ምን እንደምሰሩ አላውቅም። እኔ የዩቲዩብ ገና አዲስ ነኝ። ምን እንደሚደረግ አላውቅም። ማስታመዱ ምን ችግር አለ? እኔ ያለው ቢሽላችሁ ቢታበረታቱኝ ወደፊት እኔ አገሬ ሲገባ ብዙ ነገር አስባለሁ። ብዙ ነገር ነው ማመጣላችሁ። ያ ጊዜ ላይክ ማድረግ አትቀሩ። እኔ ደግሞ ከተያዙ አለቅም። ይኸው አለው ላይክ ባታደርጉ እፈልጋለሁ። ያለም የሌለም እኔ ግን ቁም ነገር ናወራው ያለው የሌለም አላወራም። ደስ አይለኝም። ውሸት ማውራት ደስ አይለኝም። ስለዚህ ውድ ቤተሰቦቼ ውድ ጣፋጮቼ እግዚአብሔር ያለንበት ይጠብቀን። ዛሬ እንዳላበዛ ደግሞ ወይም ብዙም የለም እንዳላበዛላችሁ። አረ ምግብ ያረረ እዚህ ጋር ምግብ ያረረ ደግሞ ከዳሜ ደግሞ ስለደረሰ እንትን እንዳታውጡ ማን ሊቀበል እዚህ ጓግቼ ጠብቄ እና እናንተ ይሄዋ በቃ ደህና ሆኑልኝ ጣፋጮቼ ውዶቼ። መልካም ባል ይሁንላችሁ። አሁን ዛሬ ስራ በዛ ያን ዚያነሱ ያን ሲጥሉ ትጋባችሁ ያን ዚያመጡ ያን በአመት ይቀይራል። ምን አለበት? የኛው ወርቁንም እንደዛ ቢሰጡ አንፈልግም ጉሳጁ ብሎ እኮ ይዞ ያገሬ ገብቼ ቁጭ ግን አደርጉ ወርቅ አይጥሉ ብቻ ይቆራረሙ ይቀየራል። ይሄ መሰል ግድ ይታጠባል። እግዚአብሔር እርዳችሁ ልጆቼ።